ፍራንኮ ቫሉታ ምንድነው? ይሄ ቃል ለብዙዎቻችሁ አዲስ እንደሚሆን እገምታለሁ። ሰላም የዩቲዩብ ቻናሌ ተከታታዮች ቤተሰቦች እንደምን አላችሁ? ዛሬ የኢትዮጵያ ብሔራዊ ባንክ ሪቫይዝ ካደረጋቸው ወይም ካወጣቸው አዳዲስ ህጎች ስፔሻሊ ኢምፖርት የምታደርጉ የንግድ ማህበረሰቦችን ቀጥታ ከናንተ ጋር የተያያዘ ሐሳብን ላይ ነው የምናወራው። የፍራንኮ ቫሉታ ምን ማለት ነው? ብዙዎቻችሁ ይህ ሐሳብ አዲስ እንደሚሆንባችሁ እገምታለሁኝ። ነገር ግን ከኢምፖርት ጋር ተያይዞ ያለ ሐሳብ ነው። የተለያዩ ሀገሮች ስፔሻሊ ከፎሪን ከረንሲ ወይም ከውጭ ምንዛሬ እጥረት ጋር ተያይዞ እንደዚህ አይነት ሜካኒዝሞችን ይጠቀማሉ። የሀገር ውስጥ የፎሪን ከረንሲ ፍጆታቸው ትንሽ የተዛባ ሲሆን እንደዚህ አይነት ማኔጅመንቶችን ይጠቀማሉ። ወይም በሀገር ውስጥ የውጭ ምንዛሬ ኢምፖርትን ከበር ማድረግ ሳይቻል ሲቀር ፍራንኮ ቫሉታ ሲስተምን በመጠቀም መንግስት እንደዚህ አይነት የአስገዳጅ ፖሊሲዎችን ወይም የሪፎርሞችን ሊያወጣ ይችላል። ስለዚህ ፍራንኮ ቫሉታ ማለት ሁላችሁ እንደምታውቁት ኖርማል የኢምፖርት ሲስተሙ አለ። በኖርማል ኢምፖርት የምንለው ወይም በባንኮች በኩል ኤልሲ ከፍታችሁ ኢምፖርት የምታደርጉት ከውጭ ካሉ ኤክስፖርተሮች ወይም ሰፕላየሮች ጋር ይሄ ኖርማል የባንኪንግ ሲስተሙ ነው። ወይም ይሄ ትራዲሽናል ሲስተም ልንለው እንችላለን። ቀጥታ በባንኮች በኩል ማኔጅ የሚደረግ ፎርማል ነው ወይም ኢትስ ኖርማል ኢምፖርት ሲስተም ልንለው እንችላለን። ይሄ ፍራንኮ ቫሉታ የምንለው ወይም አሁን ባንኩ ወይም ናሽናል ባንክ ሪፎርም ያደረገው ማለት ነው፣ ነጋዴው ወይም ኢምፖርተሩ ከራሱ ኦውን ሶርስ ከውጭ ሊሆን ይችላል፣ ከዲያስፖራ ሊሆን ይችላል። በምንም አይነት መንገድ ነጋዴው በራሱ ከሚያገኘው የውጭ ምንዛሬ ያንን ተጠቅሞ የሚፈልገውን እቃ ከውጭ ኢምፖርት ማድረግ ከቻይና ሊሆን ይችላል፣ ከተርክ ሊሆን ይችላል፣ ከዋሬቨር ከአሜሪካ ሊሆን ይችላል፣ ከአውሮፓ ሊሆን ይችላል፣ ከዱባይ ሊሆን ይችላል። እንደዚህ አይነት ነገሮችን በራሱ ኦውን ሶርስ በራሱ የውጭ ምንዛሬ እቃዎቹን የሚፈልገውን እቃ ኢምፖርት ማድረግ ሲችል ያ የፍራንኮ ቫሉታ ሲስተምን ተጠቀመ እንላለን። ለምሳሌ አንድ ኢምፖርተር ከቻይና ማሽን ማስገባት ቢፈልግ የኖርማል ሲስተሙ ወይም የኖርማል ኢምፖርት ሲስተሙ መጀመሪያ ከውጭ ካለው በፕሮፎርማ ምናምን ሴልስ ኮንትራክት ያንን ፕሮሰስ ይዞ ወደ ባንክ ይሄዳል። ባንክ ኤልሲ እንዲከፈት ይደረጋል። ከዛ በኋላ ያሉት ነገሮች ኖርማል ትራንዛክሽኑ የራሱ ኤልሲ የከፈተበት ባንክ ፎሪን ከረንሲ ወይም የውጭ ምንዛሬ ማሽኑን ኢምፖርት ለማድረግ የሚያስችል አሎኬት ያደርግለታል። ከራሱ ሳይሆን ባንኩ የውጭ ምንዛሬ አሎኬት በሚያደርግለት ከስተመሩ ወይም ኢምፖርተሩ የሚከፍለው ምንድነው? ኢኩቫለንት የሆነ የኢትዮጵያ ብር ነው የሚከፍለው። ስለዚህ የውጭ ምንዛሬው ከባንኩ ነው ማለት ነው። ነገር ግን በፍራንኮ ቫሉታ ሲስተም የውጭ ምንዛሬውን ባንኩ ሳይሆን አሎኬት የሚያደርገው ከራሱ ከኢምፖርተሩ በምንም አይነት መንገድ ኢምፖርተሩ ያገኘውን ፎሪን ከረንሲ አሎኬት አድርጎ ያንን ማሽን ከውጭ ማስገባት ሲችል ይሄ የፍራንኮ ቫሉታ ሲስተም እንለዋለን። ስለዚህ ይሄ ሲስተም ፓርቲሲፓንቶች ወይም ተሳታፊዎቹ እነማን ናቸው ካልነ ማንኛውም የኢምፖርት ላይሰንስ ያለው ነጋዴ ይሄንን ሲስተም መጠቀም እንደሚችል ራሱ ብሔራዊ ባንክ አረጋግጧል። ምናልባት በቴምፖራሪ ሊሆን ይችላል። በቋሚነት ኢምፖርት የሚያደርጉ ላይሰንስ ያላቸው ፎርማል ላይሰንስ የገቨርንመንት ኤጀንሲዎች፣ እንዲሁም የሃይማኖት ተቋማት፣ የሲቪል ማህበራት፣ ዲፕሎማቶች፣ ኤንጂኦዎች ይሄንን ሲስተም ተጠቅመው ከውጭ ያለ የራሳቸውን ከዲያስፖራው ከፋሚሊ በግራንትም በጊፍትም በተለያየ መንገድ በሚያገኙት ፎሪን ከረንሲ የሚፈልጉትን እቃ ወደ ሀገር ውስጥ ኢምፖርት ማድረግ ሲችሉ ይሄ የፍራንኮ ቫሉታ ሲስተም ተጠቀሙ እንላለን።
ዶክመንቴሽኖቹ ምን ይመስላሉ ካልነ በዶክመንት ደረጃ ፎርማል ነው። ከኖርማል ኢምፖርት ሲስተሙ ጋር ተቀራራቢ ነው። ኖርማል ኢምፖርት ሲስተሙ የሚጠቀማቸውን እንደ ፕሮፎርማ፣ እንደ ኮመርሻል ኢንቮይስ፣ ቢል ኦፍ ሎዲንግ፣ ኤርዌይ ሊሆን ይችላል፣ ፓኬጂንግ ሊስት እና የመሳሰሉትን የሰርቲፊኬት ኦፍ ኦሪጂን እና የመሳሰሉትን የዶክመንቴሽኖችን ላይክ እንደ